አረበት የትምህርታችን ርዕስ የምናደርገው በሉቃስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። በመወለዱ ብዙዎች ደስ ይላቸዋል። በመወለዱ ብዙዎች ደስ ይላቸዋል በሚል ኃይለ ቃል እንማማራለን ማለት ነው። እንግዲህ በቅድስት ቤተክርስቲያናችን ሥርዓት በየቀኑ የሚባረኩን የሚታሰቡ የሚዘከሩ ቅዱሳን አሉ። ቅዱሳን የእግዚአብሔር መንገድ እንዴት እንደምንጓዝ የምናይባቸው ማሳያዎቻችን ናቸው። ስለዚህ ዛሬም የምናየው በዚህ ቀን የሚዘከረውን መጥምቀ መለኮት ቅዱስ ዮሐንስን ይሆናል ማለት ነው። ይህ ታላቅ ሰው ወይም ይህ ታላቅ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከማኅፀን ከተወለዱት እሱንም ያህል እንደሌለ ከመሰከረላቸው ሰዎች መካከል አንዱ ነው ማለት ነው። በጉሉ መጽሐፍ ቅዱስ ላይ ተመስክሮላቸው የምናገኛቸው ሰዎች አሉ። ተመስክሮላቸው የምናያቸው ቅዱሳን ሰዎች አሉ። ከእነኛም ቅዱሳን መካከል አቤልን ደጋግመን እንመለከተዋለን። ከዚያም በላይ ደግሞ የጌታ መንገድ ጠራጊ ተብሎ የሚነገርለት በትንቢትም ነቢያት እንደተናገሩለት በአዲስ ኪዳን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 6 ወር አስቀድሞ የተወለደው መጥምቀ መለኮት ቅዱስ ዮሐንስ ደግሞ በይበልጥ ከተከበሩ ጌታችን መድኃኒታችን ኢየሱስ ክርስቶስም ከተናገረላቸው ሰዎች መካከል አንዱ ነው ማለት ነው። ይህንን ታላቅ አባት ይህንን ታላቅ ቅዱስ የወለዱት ያስገኙት ምንጮቹም ቅዱሳን ናቸው። መጽሐፍ ቅዱስ ይህንን ቅዱስ ያስገኙትን አባትና እናቱን እንዲህ ብሎ ነው የሚገልጣቸው። በሉቃስ ወንጌል ምዕራፍ 1 ከቁጥር 6 ላይ ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላቸዋል። እንግዲህ የእግዚአብሔር ትእዛዝ ለሁላችን ነው የወረደው፣ ለሁላችን ነው የተሰጠው። ኃይለ ቃሉ ለሁላችን የተሰጠ ነው። ትእዛዙ ለሁላችን የደረሰ ነው። ነገር ግን በዚያ ዘመን ከሚኖሩ ሰዎች በላይ በጎላ ሊነገርላቸው የሚችል ሰዎች ተገኝተዋል። ልጅ የላቸውም፣ እንዳገቡ ልጅ አልወለዱም፣ ልጅ ሳይወልዱ በርካታ ዓመታትን አሳልፈዋል። ልጆች ያላቸው ሰዎች የሚያገኙትን በረከት እንኳን ሳያገኙ የሚቆዩበት ጊዜ ነበረ። ካህን ዘካርያስ ባልየው ካህን ነው። በእግዚአብሔር ፊት ግን አንድ ቀንም ነቀፋ የተገኘበት ሰው አልነበረም። ሁልጊዜ እግዚአብሔርን እያስደሰተ የሚኖር ሰው ነው። ባጣው ነገር አያማርርም ነበረ። እኛ ብንሆን ስንት ጊዜ እናማርር የነበረበት ጉዳይ ነው። ወቁ እኛ ትንንሹን ነገር ሁሉ እናማርራለን። ሐዋርያ ቅዱስ ጳውሎስ ሲናገር በእግዚአብሔር ላይ አታጉረምርሙ ይላል። በቅዱስ ዳዊት መዝሙርም ተጽፎ ይገኛል። የእግዚአብሔር ቤተሰቦች በትንሹም ሆነ በትልቁ እኛ እግዚአብሔር ላይ ስንት ጊዜ አጉረምርመናል። በማጣታችንም በማግኘታችንም ውስጥ ተመስገን ብለን የኖርነው ስንት ቀን ነው። እኒህ ሰዎች ግን እግዚአብሔርን አመስግነው ይኖሩ ነበር። ሁልጊዜ በምስጋና ነው የሚኖሩት፣ ሁልጊዜ። ለዚህም መጽሐፉ ሁለቱም በጌታ ትእዛዝ በጌታ ሕግጋት ራሳቸውን ጠብቀው እግዚአብሔርን ወደው ለእግዚአብሔር ታዘው ይኖሩ ነበር ይላል። ይህንን ከማን ተማሩት ቢሉ አንድ ሁለት ወደ ኋላ መለስ ብለን የምናነሳቸው ሰዎች አሉ። ብዙ ሰው ነው ያለው፣ ግን ከነኛ መካከል የተወሰነውን እናነሳለን። ሐዋርያ ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 11 ላይ አብዛኞቹን አንስታቸዋል። እንደው የሰዓት እጥረት ይገድበኛል እንጂ ብሎ የገደባቸው ያልተነገሩ በርካቶች እንዳሉ ተናግሮ በደፈናው አልፎታል። ከነኛ ውስጥ አንዱ የኖህ ዘመን ላይ ወደ ኋላ መለስ ስንበልና ዘፍጥረት 6 ከቁጥር 9 ላይ እንዲህ ይላል። ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ፣ ኖህም አካሄዱን ከእግዚአብሔር ጋር አደረገ ይላል። ይህዚህን የኖህን ቀድሟቸው ያለውን ቅዱስ
እግዚአብሔርን የተከተለ የእግዚአብሔርን ሰው ምሳሌ አድርገው የኖሩ ናቸው። የእግዚአብሔር ቤተሰቦች ስለ ቅዱሳን የምንማረው በመጽሐፍ ላይ የተጻፈው ሕግ እንደሚኖር ለማወቅ የኖረው ሰው እንዳለም ለመረዳት እንዴት እንደኖረውና በመኖሩ ምን በረከት እንዳገኘ ለማወቅ ነው። ገድላት፣ ድርሳናት፣ ስንክሳር በቤተ ክርስቲያን ውስጥ የሚነበብልን ማለት ነው። ስለዚህ አስቀድሟቸው ካለ ሰው በደንብ የተማሩ ናቸው እነዚህ። ለምን በዘመኑ እስራኤላውያን በሚኖሩበት እያንዳንዱ ጉዳዮች ወይ በትውፊት ይነገራሉ ወይ ደግሞ በጽሁፍ ይተላለፉ ነበረ። ይሄ የሚታወቅ ነገር ነው ማለት ነው። ሲያስቀድሟቸው ያለውን ሰው ከእግዚአብሔር ጋር የኖረበትን መንገድ እያዩ ይኖራሉ። የኖህ ዘመን በጣም አስቸጋሪ ነው። ሰዎች ሁሉ በእግዚአብሔር ላይ ያመጹበት ዘመን ነው። በዚያ ዘመን ውስጥ ግን ኖህ አካሄዱን ከእግዚአብሔር ጋር አደረገ። የተወደዳችሁ ምዕመናን፣ አካሄዱን ከእግዚአብሔር ጋር አደረገ የሚለው ቃል ቀላል የሚባል አይደለም። ሰው አካሄዱን ከእግዚአብሔር ጋር ካደረገ ይባረካል። አካሄዱን ከእግዚአብሔር ጋር ያላደረገ ሰው ግን ይጎዳል። እኛ በብዙ ነገር አካሄዳችንን ከእግዚአብሔር ጋር አላደረግንም። አካሄድን ከእግዚአብሔር ጋር ማድረግ ማለት ሕግጋቱን መጠበቅ፣ ምስጢራትን መፈጸም ማለት ነው። በቤተ ክርስቲያን ውስጥ በበጎ መጸለይ፣ በበጎ ማምለክ፣ እንደ እግዚአብሔር ትእዛዝ መመላለስ ማለት ነው። አሁን ስንቶቻችን እንደ ትእዛዙ የተመላለስ ነው? ትእዛዙን ያወቅነው እንኳን እናፈርሰዋለን። ለድካማችን ምክንያት እየሰጠን ከእግዚአብሔር እንርቃለን። ኖህ ግን ከእግዚአብሔር ጋር አካሄዱን አደረገ። ከዚህ የተማረ ነው። ሌላኛው ስምዖንን ነው የምናነሳው። የጌታን ልደት ካላየህ አታርፍም የተባለው ያ ስንት መቶ ዓመት የጌታን ልደት እንዲያይ የተጨመረለት ጌታችን መድኃኒታችን ኢየሱስ ክርስቶስ ያመሰገናቸው ሰዎች ምን አይነት ናቸው በሉ። ብዙዎች ይሄንን ሊያዩ ሽተው ነበረ። ብዙዎችም ይሄንን ለመስማት ሽተዋል። ይሄንን የሰሙ ጆሮቻችሁ፣ ይሄንንም ያዩ አይኖቻችሁ ቡሩካን ናቸው፣ ብፁዓን ናቸው ብሎ መልክ ለቅዱሳን እንድንጽፍ ምልክት ሰጥቶናል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ይሄንን የመዳን ዜና የሰሙ ጆሮች ብሩካን ናቸው አለ። እኛን እኮ ነው የሚለው። ሰምተን መኖር ከቻልን ብሩካን ብፁዓን ናቸው አለ። የማቴዎስ ወንጌል አንቀጸ ብፁዓን ላይ ብፁዕ የሚያስብለው ምን እንደሆነ ተናግሯል። ከዚያ በላይ ግን ደግሞ ምን ብሏል? ይሄንን እናንተ ያያችሁትን ወንጌል ማለት ክርስቶስ ነው። በነገራችን ላይ የምስራችሁ እሱ ነው። ይሄንን ወንጌል የሰማው ጆሮቻችሁ የሰሙ ጆሮቻችሁ ያዩ አይኖቻችሁ ብሩካን ይሆናል። ይህ ስምዖን እስክታይ ድረስ አታልፍም ተብሎ አይቷል። ከብፁዓን ወገን አንዱ ነው ማለት ነው። የእግዚአብሔርን ታላቁን ምስጢር ተመልክቷልና እኛስ በዚህ ዘመን ተመልክተን ይሆንን? በምስጢራት ውስጥ እየተዳደርን ወደ እግዚአብሔር እየገሰገስንባቸው ከእግዚአብሔር ጋር ህብረት እያደረግንባቸው ነውን? ይህንን ራሳችንን መጠየቅ ይገባናል። ይህንን ራሳችንን ጠይቀን ካሌለ ማስተካከል ይገባናል። የእግዚአብሔር ቤተሰቦች እንዲህ ይላል፣ ጻድቅና ትጉህ ነበረ። ይህ ሰው ማለት ነው። ጻድቅና ምን ነበረ? ትጉህ ነበረ። ትጉህ ማለት ሳያቋርጥ የሚሰራ ማለት ነው። ጻድቅና ትጉህ ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ ይላል የሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ የእግዚአብሔር መንፈስ በእሱ ላይ ነበር አለ። ተመልከቱ፣ የእግዚአብሔር መንፈስ በእነሱ ላይ የሆነላቸው እነ ቅዱስ እስጢፋኖስ ጳውሎስን የሚያህል ታላቅ ሐዋርያ በእንባቸውና በይቅርታቸው አፍርተዋል። ዛሬም በየገዳማቱና እኛ በማናየው በስውር ጸሎታቸው ብዙ ሰዎችን የሚያፈሩ ሰዎች አሉ። እግዚአብሔር አይጥልን። እግዚአብሔር አላንድ ጻድቅ ሰው ሀገርን አይተዋትም ይላል መጽሐፍ። ይሄ የሚታበል ቃል አይደለም። እግዚአብሔር ሰዎች አሉት፣ እኛ እናይ ይሆናል እንጂ ማለት አዎ። በሕግ የማይሄድ ብዙ ሰው ስላየን ብቻ እግዚአብሔር ሰው የሌለው እንዳይመስልን። እግዚአብሔር በዘመናቱ ሰዎች አሉት። ስለዚህ ካህኑ ዘካርያስ በዚያ ዘመን ከቅድስት ኤልሳቤጥ ጋር በበጎነት በቤተ መቅደስ እያገለገለ ሳለ መልአኩ ቅዱስ ገብርኤል መጥቶ ጸሎትህ ተሰምቶልሃል አለው ይላል። እግዚአብሔር አምላክ ጸሎታችንን ይስማን። ጸሎትህ ተሰማ አለው ይላል መልአኩ።
እንዴ መላእክት እኮ የሚሰፍሩት መላእክት እኮ የሚያግዙት እግዚአብሔርን የሚፈራ ሰው ነው። ዘካርያስ ይፈራ ነበርን? አዎ ሁለቱም በእግዚአብሔር ፊት በትእዛዙ ይሄዱ ነበር ተብሎ ተመስክሮላቸዋል። በመዝሙር 33 ከቁጥር 7 ላይ ያላያችሁ የእግዚአብሔር መላእክት ቅዱሳን መላእክት እግዚአብሔርን በሚፈራ ሰው ዙሪያ ነው የሚሰፍሩት። በዘካርያስ ዙሪያ ገብርኤል መጣ፣ ጸሎት ተሰምቶልሃል አለ። ይህ ቅዱስ ዮሐንስ ዛሬ የምንዘክረው በመላእክት ብስራት የተወለደ እንደሆነ ልናውቅ ይገባል ማለት ነው። ጽንሰቱ በመላእክት ብስራት ነው ማለት ነው። ዘካርያስ ሆይ ጸሎቱ ተሰምቶልሃል፣ አትፍራ፣ ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ይላል። ዮሐንስ ማለት ደስታ ማለት ነው፣ ትፍስህት ነው። አሁን አንድ ሰው እናንተ አዝናችሁ በነበራችሁበት በሐዘናችሁ ወራት ላይ መጥቶ ስለ ደስታ ቢነግራችሁ እንደ ማሾፍ ነው የሚሆነው አይደለም እንዴ? እንደ ማሾፍ ነው የሚሆነው። አሁን ደስታ ከትውልዱ ርቆ ስንት ዓመት ቆይቷል? 5500 ዘመን ሆኖታል። በዚህ ጊዜ መጥቶ ስሙ ደስታ የሚባል ልጅ ትወልዳለህ፣ ስሙ ዮሐንስ የሚባል ልጅ፣ ስሙ ሰላምን የሚያመጣ ልጅ፣ ከጌታው ፊት ለፊት መንገድን የሚጠርግ ልጅ ትወልዳለህ። ምን አይነት የሚደንቅ ዜና ነው ይሄ! የመዳን መንገድ ላይ የተከሰቱት ነገሮች ሁሉ የሚደንቁ ናቸው በእውነት። በመዳን መንገዳችን ውስጥ ከምናነሳቸው ሰዎች መካከልም አንዱ ቅዱስ ዮሐንስ ነው። ለድንግል ማርያም በማህፀን ሆኖ የሚሰግድ ወይም ድንግል ማርያም ማህፀን ውስጥ ላለው ጌታ ፈጣሪ የሚሰግድ በማህፀን ውስጥ ሆኖ አምልኮቱን የሚፈጽም እንዲህ ያለ ሕፃን አላየንም በእውነት። ስለዚህ በመልአኩ ብስራት በጌታ ፊት ታላቅ ይሆናል አለው ሲናገር። መልአኩ እኮ ነው የምትወልደው ልጅ ምን ይሆናል አለ? በጌታ ፊት ታላቅ ይሆናልና። እኛ በማን ፊት ታላቅ ነን በእውነት? እኛ ምንድን ነን? በማን ፊት ቆመን ሞገስ አለን? ይህን ማሰብና በክርስትናችን ላይ መስራት ይገባል። የወይን ጠጅ የሚያሰክር መጠጥ አይጠጣም አለ። አሁን የክርስትና መንገዱ ይሄ ነው። በእርግጥ እኛ እንደዚህ አይደለንም። ይልቁንም እንደውም ጠጋ ያልነው ሰዎች ለውሃው በጣም ቅርብ ነን። ያለመታደል ሆኖ አብዛኞቻችን አቅልን እስክንስት ድረስ የምንወርቅበት ጊዜ አለ። ያለመታደል ነው። ለዮሐንስ ግን የተነገረው ምንድነው? የወይን ጠጅም የሚያሰክር መጠጥንም አይጠጣም ይላል። በኋላም የሆነው እሱ ነው። ታሪኩን ታውቁታላችሁ። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ገና በምን ሳለ? በማኅፀን ሳለ። አያችሁ፣ መንፈስ ቅዱስ በማኅፀን ሳለ የሞላበት ሰው ስለሆነ ነው ለካ ጌታውን አውቆ የሰገደው። ሰው መንፈስ ቅዱስ ሳይሞላበት የእግዚአብሔርን ምስጢር እኮ አያውቅም ወገን። አዎ እኔ እሄዳለሁ፣ በአባቴም ዘንድ ብዙ መኖሪያ አለ፣ አጽናኙም መንፈስ እልክላችኋለሁ፣ እርሱ እኔ ያስተማርኩትን ምስጢር ሁሉ ይገልጥላችኋል። ዮሐንስ የተገለጠለት ገና በማኅፀን ሳለ መንፈስ ቅዱስ ስለሞላው። የመንፈስ ቅዱስ ከሰው ርቆ አልነበረም እንዴ? አሃ ይሄማ ታዲያ ደግሞ ስራ የተሰጠው ድርሻ የተሰጠው ነቢያት ትንቢት የተናገሩለት ጊዜው ደርሶ እኮ እየተወለደ ነው። ለዚህ ነው ቅድም በመዳን መንገድ ውስጥ ከምናነሳቸው ሰዎች መካከል ያልኳችሁ ማለት ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳቸዋል፣ በዮርዳኖስ ዙሪያም ያጠምቅ ነበር ተብሎ በመጽሐፍ የተነገረለት ነው ማለት። ብዙዎችን ወደ እግዚአብሔር ይመልሳል። አንዳንዱ አለመታደል ሆኖ በሰፈር ውስጥ ብዙ ልጆችን ወደ ጫት መቃም ይወስዳቸዋል። ከገሌ ልጅ ጋር አጥተዋል ይባላል። በርካታ ሰዎችን ወደ ዝሙት የወሰዱ ሰዎች አሉ። በርካታ ሰዎችን የመጠጥ ሱስ ውስጥ የወሰዱ ሰዎች አሉ። በርካታ ሰዎች መልካም ጸባያቸውን ያጠፉ በሰፈር ውስጥ የሚፈሩና ልጆቻቸውን ከነሱ ጋር እንዳይሆኑ ጥንቃቄ የሚደረግባቸው ሰዎች አሉ። አለመታደል ሆኖ እነዚያም ክርስቲያኖች ናቸው። ሁሉም ክርስቲያን ነው። የእግዚአብሔር ቤተሰቦች መመለስ አለብን። በእውነት ይበቃናል። ያለፈው ዘመን ይበቃናል። ስለዚህ ዮሐንስ ከነኚህ ሰዎች መካከል አንዱ ነበረ። በኤልያስ መንፈስና ኃይል በፊቱ ይሄዳል ይላል። ኤልያስ እንዴት እንደሄደ ይታወቃል። በኤልያስ መንፈስና ኃይል ይሄዳል አለ።
ኤልያስ ታውቃላችሁ ንጉሱ ፊት ለፊት ቆሞ ይናገረው ነበር። ኤልዛቤል የምትባለው ሚስቱ እንዴት ታሳድደው እንደነበረ ተመልከቱ። ኋላ ደግሞ ይሄ የሚነሳና ሄሮድያዳ ፊት ለፊታቸው ቆም ይሆናል። የሰው ፊት እያየ አይደለም እያደላ አይደለም የሚናገረው እያደሉ ለገጽ የሚባል በደንብ እየገሰጸ የሰዎችን ሐሳብ እያየ የነሱ ሐሳብ የሚመቸውን እየመረጠ አይደለም። የአንዳንድ ጊዜ እኮ ምከረኝ ብላችሁት ሰው ለእናንተ የሚመች ለስጋ የሚመቸውን ሊመክር ይችላል። ወገን እስከ መቼ ነው እንደዚህ እየተሸዋወርን የምንኖረው? እስከ መቼ ነው የሌለንን ነገር እየተከማመርን የምንኖረው? እርሱ ግን በግልጽ ንጉሱ ፊት ለፊት ቆሞ የወንድምህን ሚስት ልታገባት አይገባህም ይለዋል። ሕግ አፍራሽነትን ይቃወም በኤልያስ መንፈስ የሚሄድ ነው ይለዋል። ይሄ ትንቢቱ ነው። ይህ ልጅ ተጸንሶ ከዘካርያስ የተወለደው ዮሐንስ ብለን አሁን መጥምቀ መለኮት ብለን በዚህ ቀን እረፍቱን የምናከብርለት አባት ነው ማለት ነው። ሁለተኛ በማህፀን ሳለ ለአምላኩ የሰገደ ነው። ቅድም አንስቼዋለሁ። ለአምላኩ የሰገደ ነው። የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና። በምን ዘሏል? በደስታ ዘሏል። በማህፀኔ ጽንሱ በደስታ ዘሏል። አያት ለካ ስሙም ደስተኛ ነው። እንደምታዩት ዮሐንስ ነው። ደስታን የሚሰጥ ለብዙዎች ደስታ የሚሆን ነው። እሱም ደግሞ ደስ ይለዋል በጌታው። ሐዋርያ ቅዱስ ጳውሎስ ደስ የሚል ቃል ይናገራል። በጌታ ሁልጊዜ ደስ ይበላችሁ። በጌታ ሁልጊዜ ምን ይበላችሁ? ደስ ይበላችሁ። ደስተኞቹ በማን? በጌታ። እወቁ። በገዛችሁት ልብስ አላለም፣ በጠገባችሁት ጥጋብ አላለም፣ በቆረጣችሁት ቁርጥ አላለም፣ በጠጣችሁት መጠጥ አላለም። እኔ በጣም የሚገርመው እኮ በዚህ ዘመን ሰዎች በጠጡበት ቀን ነው ደስተኛ ሆነው የሚያስቡት። እንዴት በጠጣንበት እና በበላንበት ቀን ደስታ ሊሆን ይችላል? አዎ ስጋና ደሙን የበላንበት ቀንማ ልዩ ደስታ ነው። ግን እኛ ቁርጥ የቆረጥንበትን ቀን ነው የምናስታውሰው። በእውነት ቤተክርስቲያን ያገለገልንበትን ቀን አይደለም። ምናልባትም አገልግለን ማህሌት ቆመን ወጥተን ቁርጥ ያልቆረጥንበት ቀን የተረገመ በጾም ውስጥ ከሆነ ደስታ የማይሰጥ መንፈሳዊ ሕይወት እንደዚህ አይደለም። ክርስትና እንዲህ አይደለም። ከእግዚአብሔር ጋር በመሆን ነው ደስ ሊለን የሚገባው። እና ምግብንማ መጽሐፍ ቅዱስ ምንድን ነው የሚለው? ሆድም ምግቡም ሁለታቸው ምን ይላሉ? ይጠፋሉ ነው የሚለው መጽሐፍ። ስለዚህ ዮሐንስ ሌላኛው በጣም የሚነገርለት ሶስተኛው በመወለዱ የአባቱን አፍ የፈታ ነው። የአባቱን አፍ የፈታ በጣም የሚገርም ነው በእውነት። ስለዚህ አፋችንን ፈተን እኛም እግዚአብሔር አምላክን ልናመሰግነው ይገባል ማለት ነው። አባቱ አፉን ሲፈታ ዝም ብሎ የፈታ እንዳይመስላችሁ፣ እየጨረስኩ ነው። እንዲህ ነው ያለው አባቱ አፉን ሲፈታ ማለት ነው። አባቱ ዛሬ ለተወለደ ትንሽዬ ሕፃኑ ምን ይለዋል? የልዑል ነቢይ ትባላለህ፣ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በፊቱ ትሄዳለህና። አረ ዘካርያስ ሆይ የአንድ ቀን ሕፃን እንደዚህ ትላለህ? አሁን ለአንድ ቀን ሕፃን ምን ይሰማኛል ብሎ ነው የሚነግረው። አሃ በመንፈስ ቅዱስ ተሞልቷል አለ። ለካ ገና በማህፀን ሳለ እና እንደሚሰማው ይነግረዋል። አፉ ልክ ሲፈታ መናገር የጀመረው ይሄንን ነው። እኛ አፋችን ሲከፈት ወይም ሲፈታ ምንድነው ይሆን የምንናገረው? ዞር በል ከፊቴ ሳይት አስጠላኛለህ፣ አፈር በበላህ ኖሮ ምንድነው የምንለው እኛ የሚለውን ማየት በጣም የሚገባ ነገር ነው የሚሆነው ማለት ነው። የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። የኃጢአታቸው ስርየት የሆነውን የመዳንን ዕውቀት ለሕዝቡ ትሰጣለህ። ዮሐንስ ካደገ በኋላ ምን እንደሚል ታውቃላችሁ? ዮሐንስ ወንጌል ላይ ማየት ትችላላችሁ። ምን ይላል? ይሄው በጉ ይላል። የሁሉን የሰዎች ኃጢአት ምን የሚያስወግድ በግ ይላል። በጉን ያስተዋውቃል። አባቱ እንዳለው ነው የሆነው። አባቱ እንዳለው ነው የሆነው። እንዲህ ያለ አባት መኖር ምንኛ መታደል ነው ሆነ። የእገሌ ልጅ በድሎኛል፣ እሱን ባትበድለው አንተ የኔ ልጅ አይደለህም ብሎ ቂም የሚያወርስ ወይም ስሙን ደመላሽ ብሎ ደም እንዲመልስ የሚያሰማራ አባት አይደለም። ይሄ ታስተዋውቃቸዋለህ። እውነት የተባለ ክርስቶስ ነው። ጽድቅ የተባለ ክርስቶስ ነው። አራተኛው በበረሃ በምናኔን ያደገው
ኋላ ሲመጣ እንደ ኤልያስ የሚኖር ተመልከቱ አሉ። አለባበሱን ወደዱት። እንደ ኤልያስ ነው የለበሰው። ጠፈር ነበር የታጠቀው። አየ ልብሱ መናኛ ነበረ። እዚህ ግባ የማይባል ልብስ ነው የለበሰው። ነገር ግን ከአፉ የሚወጣው አኗኗሩ እጅግ በጣም ያማረ ነበር። በጣም የሚገርማቸው ነገር የእሱ አለባበስ እኮ የግመል ቆዳ እኮ ነው። ግን ብዙ ሰዎች ልብሱን ሊያዩ ይመጡ ነበር። ለምን? እንደ ኤልያስ ነው የሚኖረው። ያስቀናል፣ ኑሮ ያስቀናል። ለካ መልካም ልብስ አይደለም ውብ የሚያደርገን መልካም ስብዕና ነው። መልካም ልብስ የለበስን ብንሆን ምን ዋጋ አለው? ሁሉ ያልፋል፣ መልካም ስብዕና ግን አያልፍም። ለዚህ ነው ቅድም እንዳነሳውላችሁ አቤል ትልቅ ስብዕና ያለው ስለሆነ በመስዋዕቱ ዛሬም ይናገራል ብሎታል ሐዋርያ ቅዱስ ጳውሎስ። ሕፃኑም አደገ በመንፈስም ጠነከረ፣ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ ይላል። ሉቃስ 1:80 ላይ ስታዩ 2:40 2:52 ላይ ስታዩ እነኚህን ኃይለ ቃል ታገኟቸዋላችሁ ማለት ነው። የእግዚአብሔር ቤተሰቦች ከቅዱስ ዮሐንስ ምን እንማር? በዚህ እናጠናቅ። አንደኛ በቅድስና ለተፈጠርንበት ዓላማ መኖርን በቅድስና ለተፈጠርንበት ዓላማ መኖርን ሰው የተፈጠረው እግዚአብሔር አምላኩን አመስግኖ እንዲኖር ነው። ፍጥረታት እንኳን ለአንክሮ ለተዘክሮ ነው። የሰዎች ልጆች ፍጥረታትን እያዩ እግዚአብሔርን እንዲያደንቁ እንዲደነቁ በእግዚአብሔር ስራዎች አያችሁ። አንክሮ ተዘክሮ ከሆነ እኛ ደግሞ ሁልጊዜ እግዚአብሔርን እያመሰገንን መንግስቱን ወርሰን ለመኖር የተፈጠርነንና እንደ ቅዱስ ዮሐንስ ይሄንን ማድረግ ይኖርብናል። ሁለተኛው ትሁት መሆንን ከእርሱ ልንማር ይገባል። ጫማውን እሸከም ዘንድ የማይገባኝ ከኔ ኋላ የሚመጣው ግን ከእኔ ይበልጣል። ሰው ስልጣን አግኝቶ አሁን መንገድ ይለቃል እንዴ? እሱ ግን 6 ወር ብቻ ሰብኮ መንገድ ለቀቀ። ይህንም ያህል እንትን ብሎ አሁን እስቲ ሀገራችን ላይ ተመልከቱ። አንዳንድ አጥማቂዎች ክህነት እንኳን ሳይኖራቸው 1-2 ሰው ስለጮኸላቸው ብቻ ሀገሩን ካልገዛን የሚሉ በሕጉ ባልሆነ መንገድ የሚሄዱ ብዙ ሰዎችን አይተናል። ቅዱስ ዮሐንስ ግን በነቢያት የተነገረለት ሆኖ ሳለ ሁሉን ከጌታ በታች ያሉትን ነገሮች እያየ በነብይነቱ ማስተናገድ በክህነቱ እያጠመቀ ብዙ ሰዎች የሚከተሉት ሆኖ ሳለ በ6 ወሩ መንገድ ለቆ ለእውነተኛው ጌታ አስረክቦ ይሄዳል ማለት ነው። ሶስተኛው ለሆድ አለመገዛትን ከሱ መማር አለብን። ምን ይላል መጽሐፍ? መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይሄንንም ያንንም ያጠፋዋል። ስጋ ግን ለጌታ ነው እንጂ ለዝሙት አይደለም ብሎ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 13 ላይ ጽፎልናል። አራተኛውና የመጨረሻው እውነትን በፍቅር መናገር። እውነትን በፍቅር ነበር የሚናገረው። እሱ ለንጉሱ ጥላቻ የለውም። በመሰረቱ ንጉሱም ይወደው ነበረ። የለውም ጥላቻ። ላደረገበትም ጉዳይ ወቀሳ አያቀርብም። ኤፌሶን ምዕራፍ 4 ቁጥር 15 ላይ ሐዋርያ ቅዱስ ጳውሎስ እንዲህ ይላል። ምን አለ? ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። ያው አንድ ሰው ላይ የሆነ ችግር ልናይ እንችላለን። ያንን ነገር በወቀሳና ይድፋ ይግደልህ በሚል አስተያየት ብንሰጠው ጽድቅ አይደለም። እኔ እኮ እውነቴን የተናገርኩት አይቼዋለሁ። አዎ አይተዋል፣ ግን በፍቅር ካልተናገርከው እግዚአብሔር አይቀበለው ይላል መጽሐፍ። እኛ ቤተክርስቲያን ውስጥ የሚያምሰን አንዱ ነገር ይሄ ነው። አስተያየት አለን፣ ግን አስተያየታችንን የምንሰጠው በፍቅር አይደለም። በፍቅር አይደለም። አስተያየት ይሰጠናል። የሚሰጠንን አስተያየት ግን የምንመልሰው ደግሞ በዚያው ልክ በፍቅር አይደለም ማለት ነው። ስለዚህ እግዚአብሔር ቤተሰቦች ከቅዱስ ዮሐንስ እነዚህን 4 መሰረታዊ የሆነ ነገሮችን እውነትን በፍቅር መናገርን፣ ለሆድ አለመገዛትን፣ ትህትናን፣ በቅድስና ለተፈጠርንበት ዓላማ መቆምን ወይም መኖርን ልንማር ይገባል ማለት ነው። በዚህ ቀን ይሄንን ያስተምረናል ቅዱስ ዮሐንስ። እንዘክረዋለን ስንል ይሄንን ሐሳቡን ይሄንን አኗኗሩን እየተመለከትን እሱን ለመምሰል ጥረት እናደርጋለን ማለት ነው እንጂ በቤታችን ጠላ አድርገን እንደዚሁም ደግሞ ዳቦ አድርገን መቃመስ ብቻ አይደለም። ያ ጥቅም የለውም እያልኳቸው አይደለም። ትልቅ ነገር ነው ያ። ግን ያ ብቻ አይደለም። እዛ ላይ የሚያቆም ሰው አለ። በቃ በልቶ መጥገብን ብቻ ወይም ደግሞ እሱን የሚመስሉትን ጠርቶ መግቦ መለያየትን ብቻ የትኩረት የሚያደርግ ሰው
ብዙ ስለሆነ ማለት ነው። እግዚአብሔር ቤተሰቦች በዚህ አማካኝነት ራሳችንን ከክፉ ጠብቀን እንደ ቅዱስ ዮሐንስ መጥምቀ መለኮት እየተመላለስን ዘላለማዊ መንግስተ እግዚአብሔርን ለመውረስ እንድንበቃ እንትጋ የሚለው ትልቁ መልእክት ነው። ያስተማረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ስለ አንዱ ፋንታ 30፣ 60፣ 100 ያማረ ፍሬ እንድናፈራ የእሱ መልካምና በጎ ፈቃድ ይሆንልን። ወስብሐት ለእግዚአብሔር። ይቆየን።